ራስን መለወጥ የምትፈልግ ከሆነ ነገ የተሻለ ህይወትን የምትመኝ ከሆነ ከራስ አልፈ የቤተሰቦችን ህይወት መለወጥ የምትፈልግ ከሆነ እውነቴን ነው የምልህ ብዙ ነገሮችን ለማጣት ልትዘጋጅና ራስን ልታዘጋጅ ይገባል። መቼስ ራሱን መለወጥ የማይፈልግ ነገ የተሻለ ህይወትን የማይመኝ ሰው አለ ማለት በጣም ከባድ ነው። ምክንያቱም ደግሞ ሁላችንም በሚባል ደረጃ ህይወታችንን መለወጥ እንፈልጋለን። የተሻለ ህይወትን፣ የተሻለ መኪና፣ የተሻለ አኗኗር፣ በቃ የተሻለ ላይፍ ስታይልን ሁላችንም የምንፈልገው ነገር ነው። ነገር ግን ማስተዋል ያለባችሁ ነገር ሁሉም ሰዎች ስኬታማ አይሆኑም። ሁሉም ሰዎች ራሳቸውን ሆነ ህይወታቸውን መለወጥ አይችሉም። ምክንያቱም ደግሞ አንዱን ስኬታማ የሚያደርገው አንዱን ደግሞ ስኬታማ ሳይሆን እንዲቀር የሚያደርገው ለማጣት የመዘጋጀት ጥበቡ ነው ማለት ነው። አሁን ለምሳሌ ብዙዎቻችን መለወጥ እንፈልጋለን፣ በቃ ነገ የተሻለ ህይወት እንዲኖር እንፈልጋለን። ነገር ግን እዚህ ጋር መጥፎ ጓደኞቻችንን ወደ ስኬት እንድንደርስ የሚያደርጉ ጓደኞቻችንን ለማጣት ፈቃደኛ አይደለንም። እዚህ ጋር የተሻለ ገንዘብ እንዲኖር እንፈልጋለን። እዚህ ጋር ደግሞ ገንዘብ የምናጠፋባቸውን ነገሮች ሉዝ ለማድረግ ፈቃደኛ አይደለንም። ታዲያ ምንድነው ጥቅሙ? መቼም ስኬታማ ነው እንደዚህ ያደረገን ከሆነ። ምክንያቱም ደግሞ እዚህ ጋር እየገነባን አንድ ሰው ደግሞ እያፈረሰብን ከሆነ ዝም ብለን እድሜ ልካችን በልፋት እናባክናለን እንጂ መቼም ቢሆን አንጨርስም፣ አንሰራም። እስቲ አሁን ደግሞ እኔም ከረፈደ የገባኝና ብዙ ነገር ነው ያስተማረኝን አንድ ነገር ልንገርህ። ይሄም ነገር ምን መሰለህ ማለት ነው፣ አጠገብ ያሉ ሆይ ሆይ የሚሉህ በቃ ካንተ ውጪ ማንም የለም በቃ ምርጥና ምናምን ብለህ ዛሬ ከነሱ ጋር ፈታ የምትላቸው ዘና ፒኤስ ምናምን ፑል የምትጫወታቸው በቃ ሴቶችን አብራችሁ የምትቀያይሩባቸው ብዙ ጓደኞች አሉ አይደለ? እነሱ ጓደኞች ግን ትክክለኛ ጓደኞች አይደሉም። እውነቴን ነው። እነዚህ ወደድክም ጠላም ፌክ ጓደኞች ናቸው፣ ወይም ደግሞ ትክክለኛ ያልሆኑ አስመሳይ ጊዜያዊ ጓደኞች ናቸው እንጂ አሁን ለምሳሌ እስቲ ትንሽ ቀን ራስን ወደ ስኬት መንገድ ለመቀየር ራስን ቢውልድ ለማድረግ እንደዚሁም ደግሞ ትንሽ ለውጦችን እያሳየክና ያኔ እስቲ ትክክለኛ ጓደኛ ከሆኑ እስቲ ያበረታቱ። ወደድክም ጠላም አያበረታቱም። በቃ ያንተ ትንሽ ስኬት መሄድ ሲጀምሩ የነሱን አለመጀመር፣ የነሱን ስኬታማ አለመሆን፣ አለመንቀሳቀስ፣ ደካማነት፣ ሰነፍነት እንደ መስታወት ስለምታንጸባርቅባቸው አንተን አምኑብም አያበረታቱም። ወደድክም ጠላም በጣም የሚያሳዝነው ነገር አጠገብ ካሉ ሰዎች ምንም አይነት ነገር ስትሰራ ሰፖርት አታገኙም። እኔ እንዲያው ዝም ብዬ ለምሳሌ ጓደኞችን ጠቀስኩኝ እንጂ በዚህ መንገድ ላይ ወይም ደግሞ በዚህ በስኬት በለውጥ መንገድ ላይ ገና ብዙ ነገሮችን ሳክሪፋይስ ታደርጋለህ። በቃ ይሄ ግዴታ የሆነ ነገር ነው። ከጓደኞች በተጨማሪ እናትና አባት ራሱ ሳክሪፋይስ ልታደርግ ትችላለህ ማለት ነው። እነሱም በአንተ አላማ አንተ ውስጥ የሚታይ የብርሃን ፍንጣቂ ለእነሱ ላይ ይታያቸው ይችላል። አይ ኖ ዳት ይሄ ነገር ህመም ሊፈጥርብህ ይችላል። አንተ ጋር ያለው ትልቁ የስኬት ፍላጎት፣ ነገ የተሻለ የመሆን ፍላጎት አጠገቡ ላሉ ሰዎች ላይታያቸው ይችላል። አንቲል ዩ አቺቭ ኢት እስከምታሳካው ድረስ ያ ነገር ለእነሱ ላይታያቸው ይችላል። ነገር ግን ስታሳካው በቃ አደረከው እኮ ምናምን ብለው በቃ ያወሩልሃል። ገባህ? እንደዚህ አንድ የኔን ሰላም አንዲላ አባባል አለ በጣም የሚመቸኝ ማለት ነው። ኢት ኢዝ ኢምፖሲብል አንቲል ኢትስ ደን ይላሉ ብዙ ሰዎች ማለት ነው። አሁን ለምሳሌ አንድ ነገር ለማድረግ የሞከርክ ነገ ስኬታማ እንደምትሆን ምናምን ስትነግራቸው ላያምኑብህ ይችላሉ። ነገር ግን ካደረግከው በኋላ አምኜብህ ነበር እኮ ያኔ እኮ ነገር ያለብን አንተ እኮ ለዚህ ነው የተፈጠርከው በቃ ትችላለህ ምናምን እያሉ ያወራሉ ሰዎች። ውጤትን እቺ ምድር ደግሞ የሚያናድደው ነገር ውጤትን እንጂ ልፋትን አሸልምም። በርን ዘግተህ በምትለፋበት ጊዜ ራስን ለመለወጥ ነገ የተሻለ ለመሆን የተለያዩ ነገሮችን በምትማር ሰዓት ራስን ሜንታሊም ፊዚካሊም ቢልድ በምታደርግበት ሰዓት ማንም ሰው አንተን አያበረታታም። ገብቶሃል አይደለ? ሁሉም ነገር የብቸኝነት ነው። ራስ እያበረታታው በቃ ሲደክምም ራስን እያጠነከርከው ከእግዚአብሔር ሆነ ነው ያንን ነገር የምታልፈው ያንን ነገር የምትሰራው። ነገር ግን በዛ ፕሮሰስ ውስጥ ማንም ሰው አያምንብህም፣ ማንም ሰው አያበረታታም። ነገር ግን ያንን ነገር ያንን የልፋትን ውጤት ስታገኝ በቃ አንተ ሲሆን ውጤቶች ስኬቶች ሲናገሩ መኪና ሲናገር ቤተሰብ ሲናገር ገንዘብ ቢዝነስ ሲናገር ያኒ ሁሉም ሰዎች አንተ አሽቃባጭ ይሆናሉ። ገብቷል አይደል? ስለዚህ ያኒ ውጤት እንዲመጣ ግን ብዙ ልፋቶች አሉ፣ ብዙ ህመሞች አሉ። ወደድክም ጠላም አብዛኛው የስኬት መንገድ የብቸኝነት ነው። በቃ ራስ ከራስ ጋር ሆነ ነው የምታልፈው። እግዚአብሔር አንተ ላይ አምኖ አንተ ራስ ላይ አምነ ነው ስኬታማ የምትሆነው እንጂ ሰዎች እንዲያምኑ በፍጹም መጠበቅ የለብም። ገብቷል? አንተ በራስ ላይ ካመንክ አንተ በራስ ላይ ባታመን እንኳን እግዚአብሔር በአንተ ላይ ካመነ በቂ ነው። በቃ ከዛ በኋላ ሌላው ነገር ተራ ነገር ነው። በቃ የብቸኝነት መንገድ ተላመደው። በዚሁ አጋጣሚ ደግሞ ሳልጠቅሰው ማለፍ የማልፈልገው ነገር በዚህ የስኬት ጆሪ ወይም ነው በዚህ የለውጥ መንገድ ላይ ቤተሰቦችን፣ ጓደኞችን እንደዚህም ደግሞ የተለያዩ ነገሮችን ከማጣት በተጨማሪ ሌላው የምታጣው ነገር መመሰለ ማለት ነው ጊዜህን ደስታን ታጣለህ ማለት ነው። ለስኬት ብለህ ያንን ነገር መስዋዕት ታደርጋለህ ማለት ነው። አሁን ለምሳሌ ጓደኞች እየወጡ ይዝናናሉ፣ የተለያዩ ነገሮችን ያደርጋሉ። በቃ አንተ የማትፈልጋቸው ፔስ ምናምን ጊዜ ደስታዎችን ያወሩጣሉ። አንተ ግን በርን ዘግተህ እየሰራ ነው፣ መጽሐፍ እያነበብክ ነው፣ አዲስ ስኪል እየተማርክ ነው፣ ኮንተንት ክሬት እያደረግክ ነው፣ ራስን ጡንቻን እያሳደግክ ነው፣ ሜንታል እያሳደግክ ነው።
እንደዚህ በመታረግበት ሰዓት በቃ ከነሱ የማነስ ፊሊንግ ሊሰማ ይችላል። በቃ ይሁን የበታችነት ስሜት ሊገባ ይገባ ያኔ ወጥተህ ብትዝናና በጣም ደስታለሁ። ነገር ግን ለሎንግ ተርም ወይም ደግሞ ለወደፊቱ ስኬት ዛሬ ዋጋውን እየከፈልክ ነው። አንድ ጃክማ የሚለው አባባል አለ የሚመቸኝ ማለት ነው። ስኬታማ መሆን ከፈለክ ፕራይሱን መክፈል አለብህ። በቃ የሚከፈሉን ዋጋ ሁሉ መክፈል አለብህ። ይሄ ነው ስኬታማ ሰዎችን ስኬታማ ካልሆኑ ሰዎች የሚለዩ። ስኬታማ ያልሆኑ ሰዎች በቃ ቶሎ መደሰት ነው የሚፈልጉ። ስኬታማ የሚሆኑ ሰዎች ደግሞ ሎንግ ተርም ወይም ደግሞ የወደፊት ስኬት ዛሬ በዚህ ብቃር ማለት ነው። ነገም እንግዲህ በአዲስ ቪዲዮ እንገናኛለን ማለት ነው። ገና ብዙ ነገሮችን እንማማራለን፣ ህይወታችንን አብረን እንለውጣለን፣ ብዙ የተለያዩ ቶፒኮችን እንዳስሳለን ማለት ነው። ስለዚህ የዛሬው ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰብ ሁኑኝ ማለት ነው። ይመቻችሁ። ቻው